ገንጠለው ሲያስቀሯት ብቻ ነው የምናውቀው ካሉ ይሄ ራሱ አንዱ በራሱ ዊትነስ ነው መኖርዋል። እነሱ እኮ የግድ እኮ ባፋቸው አወጣው አለች ብለው ሌሉ አይችሉም አይደል እንዴ? በቃ ላየንም ስትሞት ካለ ስትሞት ያየ ሰው የለም ማለት ነው። በተቃራኒ ይሄን ነው መጻፍ ያለባችሁ እናንተ። ይሄ ነው በህግ ሊጠየቅልን የሚገባው። ኢትዮጵያ ሲገቡ ዛሬ ከመጣው አሊ ከሚባለውና ከገጠር ልጅ ውጭ ያሉት ለምን ስልካቸውን አጥፍተው ጠፉ? መመለስ ስለማይፈልጉ ጥያቄውን እነዚህ በአካላት ልጅ ተገንተው ጥያቄውን እየተጋፈጡ ነው። አየህ የነዛ ልጆች አድቫንቴጁ ምንድነው? እስካሁን ስላልታዩ አሁን ምንም ሊሆኑ አይችሉም። እነዚህ ወረድ የታወቁ ማለት ነው። ጥያቄያቸው ትክክል ነው፣ ግን ከተጠያቂነት ደግሞ ማን ይድናል? መንገድ ስትገባ አብሮ ካንተ ጋር መንገድ የሚገባውን ሰው ጠንቅቀህ ወቅ የሚባለው ለዚህ ነው። መንገድ ላይ በሚፈጠረው ነገር ያንተም አብሮ ህይወት ይመሰካከላል። ይሄ ትምህርት ነው። ከነጎዳ አንተም እኔም መንገድ ገብተን አብረን ለምን ሄዳቸው ሰዎች ኃላፊነት መውሰድ የሆነ ሴት ልጅ አብረክ ብቻዋን እንዳትሆን አብረሃት ሂድ ሲል የሆነ አባቷ ምን ኃላፊነት እየሰጠህ እንደሆነ ማወቅ አለብህ። ኤኒቲንግ ሃፕን ቢሆን አንተ ነህ ተጠያቂ። ልጅን አብሬ የላኩት ካንተ ጋር ነው እንደማለት ነው። በዛ ላይ ይሄ ደላላ የኔ ተክላይ ነው አለ። የተክላይ ደላላ ሆኖ ይሰራላችሁ ልጆች በሰላም አልፈዋል። ምንም የሆነ ነገር የለም። ስለዚህ የሃኒ ደላላው ማን ነው? ተስፍሽ የሃኒ ደላላ ማን ነው? መሪው ማን ነበር? የሃኒ እጇን ይዞ ሲመራት የነበረው መሪ ማለት በነገራችን ላይ ምን ማለት ነው? ሲደክም እጅ የሚይዝ የሆነ ነገር ሰው ሲፈልግ የሆነ ነገር የሚሰጥ የሚያቅት ቦታ ሲኖር የሚያግዝ አይደለም መሪ ማለት። ሽፍታ ደግሞ ራሱን የቻለ ከስሙ እንደምንረዳው ሌላ ነገር ነው። ይሄ ነገር ነው መመዝገብ ያለበት እንጂ እዚህ ያለው ውጣ ውረድ ንትርክ ይሄ መልስ አልመልስም አንተ ወንጀለኛ ነው እኛ አይደለም ፍርድ የምንሰጠው፣ የኢትዮጵያ ሕዝብ ነው ፍርድ የሚሰጠው። እኛ ማስያዝ ያለብን ነጥብ ግን ይሄን ስለሆነ ነው። ተስፍሽ በዚህ ጉዳይ በደንብ እንድታወራበት ስለፈለኩ ነው ከመጀመሪያው እስከ መጨረሻው። ቴንክ ዩ። ዞሮ ዞሮ ዋናው ታርጌታችን ሀቡም ቤቷን ከፍታ ያካሄዱን ያስተካከለችው ይሄ እንዲመጣላት ነው። ጭቅጭቅ የተለመደበት ቤት አይደለም። ምናልባት አንዱ ባንዱ ስናወራም ደግሞ ዛሬም የታዘብኩት ነገር ብዙ ረጅም ሰዎች እየተቀያየሩ ያወራሉ። የገጠር ልጅ ሲያወራ ግን ዝም በል የሚባል ነገር እየበስቷል። ፌርም አይደለም። አንዴ የሚተነፍሰውን ነገር ሲተነፍስልን የሚያስተካክለውም ይሁን የሚበላሽበትም ይሁን በራሱ አክፍ እኛ መያዝ ያለብንን ዶክመንት ይዘን ነው እንጂ መጠየቅ ያለብን በዛ ልክ እንዳይናገር ካፈን ነው። ሌላ ምን እዚህ መቀመጥም የለበትም። እነዚህን ፌር እናድርጋቸውና አሁን ታርጌታችንን ወደ ኮንክሉዥን መስመር እንምጣ። የተግባባን ይመስለኛል። ስለዚህ እነዚህን ጉዳዮች እነዚህ ሰዎች ስማቸው ተይዞ እንዴ ራበኝ ሲሉ እኮ ሄደው እኮ ምግብ የሚያመጡ ጠቋሚዎች መንገድ መሪዎች ናቸው አይደል? ስትሞት እንዴት ነው ታዲያ? አሁን ስትሞትስ ለምንድን ነው እስከዛሬ 15 ቀን ሲደረግ ጋረኛ ነበርን እኛንን ያደረስናት ብለው መምጣት ያፈለጉት? ቢሃይንድ ሰምቲንግ አለ። ለምንድን ነው ያልመጡት? ነፍሳቸውን አያውቁትም እንዴ? እነሱን የተናገሩት እኮ እነዚህ ልጆች ማናቸው ሲባል ነገ መታወቃቸው እኮ አይቀርም አይደል? ዩሲ ከእንደዚህ ጉዳይ ጀርባ የተደፋፈነ ነገር አለ። ኢቭን እንድናምን እንኳን ያመጡት ነገር እኮ ይባስ ስላላሳመነን እኮ ነው እስካሁንም ቁጭ ያልነው አይደል? የቆየ አጥንት አምጥተው ምናምን ማይረባ ድራማ ስለሆነ ነው። አሁንም በመሃል የተደረገውን ነገር እነዚህ ዋናዎቹን በሰላም መሆን መቆየትና ያለውን ነገር ማስተካከል ከፈለጉ ይመችና ተክላይ የሚባሉት ከነ ግብረ አበሯቸው ከመሪዎቻቸው ጋር ተነጋግረው የሚሉንን ነገር በውስጥ ያውሩን። ኤቢ ብለው ማለት ነው። እንደዚህ ነው የተፈጠረው፣ በዚህ መልኩ እንደዚህ ሶሉሽን እናምጣ፣ እንጨርሰዋለን። በዚህኛው ነገር ነው እንደዚህ የተፈጠረው ያለው ነገር ይሄ ነው። ስለዚህ ልጃችንን ያስረግቡን። መከፈል ያለበት ነገር ካለ በማል ተያይዘው እርስ በርስ የተቀያየሩ እዛ ጋር ድንበር ላይ ሰው እየያዙ እያገቱ ብር የሚጠይቁበት ድራማ ካለ ለሀና እንሳተፋለን እንድትወጣልን ስለምንፈልግ። ከዚህ በኋላ ግን እንደዚህ አይነት ድራማዎች እስከ መጨረሻቸው እንዲደርቁ ደግሞ እያንዳንዱ በየመንገዱ የሚያስቀሯቸውን ህገ ወጥ ደላሎች የምንሄድበትን ነገር ተባብረን እንሄዳለን ማለት ነው። አመሰግናለሁ። አቡዬ ከመውረድ በፊት አንድ ነገር ብዬ ሰላም ብያችሁ ልወራል። ሳሪ ይልቅደምሽ ወንድሜ ቀደም ስልክ እየፈለገኝ ስለሆነ ኦኬ። አሁን እነሱ ላሉት በባለፈው እነ ተክሌ ራሳቸው ወይም ደግሞ ወንድም ይመቻለው መረጃ አለን ብለው ያመጡት መረጃ ነበር አይደል? አሳማኝ እንዳልሆነ ህዝቡም አይቶ ይዘውት የመጡት ሰዎች ከጀርባችን 50 ሰው 100 ሰው ከጀርባችን አለ ተመካክረን ይሄን መረጃ ያመጣን ያሉን ሰዎች የ3 ዓመት የ4 ዓመት አጥም ያመጡ ሰዎች መስሎና ነው ይቅርታ ስላደናገርናችሁ ብለው ከኛ ጋር ቆቆሙ። አሁን ያዥ መቼ ነው አሁንም አልቆ ጠይቄኝ ቪዲዮ ሰርተው የሰራ ሰው አለ። ባለፈው አይታችሁት ከሆነ
ማየት ይችላልው እኔ ያላየሁም አላምንም እኔ ላይቭ ላይ ስጠይቃቸው ላይቭ ላይ ሽማግሌ ተብለው የመጡት ነው ሽማግሌ የተባሉ ናቸው ይዘውት አቡ እነዚህ አይደሉም ሽማግሌ ተብለው እኮ እናንተና ማን ናቸው ይሄ ይመችና ተክላይ የሚጠየቁት እነሱ ስለሚሉት እንጂ ሌላ ሰው ስለሚለው ነው እነሱ ስቲል ነው የተናገሩ ነበር ሽማግሌዎች አንቺ እኮ ከዙን ተናወዳ ስለደረሰሽ አወዛገቡሽ እንጂ እሱን እንልክልሻለን ወይም እዛ እኮ ይኸውልሽ ሳውዲ ላይ ተሰብስበው 100 ሰው ሆነው አዳራሽ ይዘው በአዳራሽ ተሰብስበው እርስ በርስ መስማማት አቀቷቸው ነው እነዚህ አላልንም እነዚህ ደግሞ በእኛ እነዚህ ደግሞ ሲጠይቁ በራሳችን ማይንድ ነው ያልነው ሊሉ ነው አለቆቻቸው ሳያዟቸው አሁን ይመችና ተክላይ አለቃቸው ከሆኑ በእነሱ ታዘው ከሆነ እዚህ ጋር የመጡት እነሱ እኛ ያላልናቸውን ነው ያሉት ነው እኛ ስቲል ነው አቋማችን አይደለም አቡ ያስረዳሽ ቆይ እነሱ ልጅቱ ሞታለች ሲሉ ህዝቡ አልሞተችም አለ መረጃ ያለን ሰው ሰብስባችሁ ጠብቁን መተን እናሳያለን አሉ ቁጭ ብለን ጠበቅናቸው 50 ሺህ ህዝብ ይመጡ ያመጡልን ነገር አይተሽዋል አሳማኝ አይደለም ሁሉም ሰው አሳማኝ አይደለም ተባለ በዛ ቦታ ላይ የሚመላለሱ ልጆች ያንን ጸጉርና ጽም አይተነዋል የዛሬ ስንት ወርና ስንት አመት የሆነውን እንዴት ይሄን ይላል ተባለ ያን ይዞ የመጣው አንደኛው አካል ይሄን ብዬ ያመጣሁት ይቅርታ ስለመሰለኝ ነው ምናምን የሚል ቪዲዮ ሰራ ያ ነገር ውድቅ ሆነ በሚቀጥለው የሚያሳዩት ሌላኛው ቪዲዮ ተመሳሳይ አይደለም ውድቅ ሆነ ሰላስከሬም ምርመራ ብለው ሲያወሩ እንደገና አነን ስላልተቀበልነ ሌላ ሊያመጡልን ነው ያየነው ቦታ ላይ መጀመሪያ ያሳዩና አይን የሚባል ነገር የለም የደረቀ አጥንት ነው ምንም ነገር እርጥበት ያለበት ነገርም አይደለም ቆዳም የለውም አጥንት ብቻ ነው ዛሬ ሰላይን አይናቸውን አውጥተን እንልካለን ምርመራ አይሰማም ተቋርጦ ነበር ከኔ ልኬለታለሁ ነገር ይሃቡ ተቀበል አሊም ስለዚህ ሐሳቤን ልጨርስና ይገባል እሱ ችግር የለውም ከሱ ድል ማረገው ስለሌለኝ እኔ ፖይንቴን ይዣለሁ ችግር የለውም ሶ እነዛ ሰዎች ተመልሰው ዛሬ ተመሳሳይ ጥያቄ ሁለተኛ በሌላ ቪዲዮ መኑን የሚሉን ከሆነ እዚህ ያለ ሰው ቢያምናቸው የኢትዮጵያ ህዝብ አያምናቸው ገባሽ አንድና አንድ መዳኛው መንገድ በቦታው የነበሩ ሰዎች እንደማንኛውም ቀብር ባይሆን ቀብረናታን ያሉ ዛሬ ሐናም በእጃቸው ይዘው የተቀመጡ ሰዎች የተክላይ ሰራተኞች እነሱ በፊት ለፊት መተው በቪዲዮ አብርተው እኛ ነን ይሄን የሆነችብን ይሄ ነው ብለው እነሱ መተው ሲያስረዱን የዛኔ ይመችም የገጠር ልጅም ሌሎችም እናሊም ኢቭን ተክላይ ጥያቄው አይመለከታቸውም እዛ የነበሩ 4 5 የሚባሉ ሰዎች ሐኒን ይዘው ሌላ ሰው ቀይረው የሰጡ ሰዎችን እንጠይቃለን ማለት ነው ገባሽ ካልሆነ ግን የህዝቡን ጥያቄኛንም ጥያቄ ተቀብለው በህይወት ያለን ሰው ጋይስ ሲነቃ ይቀራል በቃ ልቀቋት ምን ነው የምትፈልጉት አይ ልጅቱን ያዝንበት ምክንያት የኛ ሰው ተይዞብን ነው ልጅቱን ያዝንበት ምክንያት የመጣችበት እንደላራው ስላልከፈለነ ነው ልጅቱ የተያዘችበት ምክንያት በዚህ ነው ይሄንን ጥያቄ ጠይቁልን ሶሻል ሚዲያ ላይ ጥያቄ ጠይቁን ሰዎች ካሉን ያንን ነገር ነው እኛ ይዘን ኦፈር ምንቀረው ገባሽ ይሄ ነው መንገዱ ሊሆን የሚችለው እኔ ጨርሻለሁኝ ካስቀየምኳችሁ በንግግሬ በጣም ይቅርታ ሁላችሁ ስለዚህ ይሄንን ጥያቄ ለተክላይና ይመችን ግሩፕ ላይ ላስገባቸውና ዋትስአፕ ላይ እንጠይቃቸውና ከተስማሙ ቀጠሮ ይዘን መጥተው በቪዲዮ እነዛ ቀበርናት ሚሉ አካላት በቪዲዮ ይውጡ ወይ ይውጡልን በቪዲዮና መጥተው ቃላቸውን ይስጡን በቪዲዮ ፊታቸውን እያየ ነው ወይ ደግሞ ልጅቷን ይልቀቁልን ይሄንን ሁለት ነገር ነው አይደል መንፈልገው ምንላቸው አዎ ይኸውልሽ መሳሪያ ይዘው እንዳልጠብስህ ለጥ ብለህ ትሄዳለህ እያለ ሰውን አስኮምብሶ ሰውን አግቶ የሚፈልገውን ሰው የለቀቀውን አካል ይዘው ይምጡ በቪዲዮ ከዛ እነሱን በመንጠይቀው እንጠይቃለን ግን ኢዚው ነገር የማያደክመው እነሱም ለስራችን ተራ ደላላነት ነው ስራችን ሰው ማገት ነው እንደ በቪዲዮ እንወጣለን ካሉ ስለሚሉ እህታችንን የሚፈልጉትን ነገር ይጠይቁን በእኛ በኩል የሚፈልጉትን ነገር እንሰጣቸዋለን እህታችንን እስከ ሙሉ አካሏ ያስረክቡን ኬዙን እንዘጋዋለን ከዛ በኋላ አፉ ተባብለን ይሄን ኬዝ እናደርቀዋለን ማለት ነው ይሄን ነው የምለው አመሰግናለሁ ቴንክ ዩ በቃ ዋትስአፕ ላይ አዳርጋቸው ዛሬ እንነግራቸዋለን በቮይስ የመጨረሻ ቃላችን ማሜ ምንድን ነው አበባ የምትልከው ለምን መጣክ ማሜ አቡ ላውራ አውሪ እሺ አሁን አቡ ዛሬ አሁን ያገኘነው ነገር ሰምተሽ እንደሆነ ባልየው ምን አለ በተነገሩ በሶስተኛው ቀን በህይወት እንዳለች ሰው ጥቆማ ሰጣቸው
ለምን ሰጣችሁ? አሁን ለምሳሌ ብዙ ልጆች አሁን ሳረሳው አንዴ ጥያቄውን ልጠይቀው ለገጠር ልጅ በ19 ስለሰራው ቪዲዮ ይቀርታልኝ። አሁንም ረስቼ ዛሬም እንዳያልፍ ከዛሬ ማለት ነው። ያው የሰው ጥያቄ ስለሆነ ግዴታ እንጠይቃለን። አዎ ሰው ጥያቄ ልኮልን ነው በውስጥ በ19 ቪዲዮ ሰርተካል አይደል? ጃንዋሪ 19 የገጠር ልጅ ቪዲዮ ፖስት ሆናለሁ። ሙዚቃ ነው አይደል? ራውቴ ሆኜ የሰራሁት አዎ እሱን ነው ለኔና ለሳርዬ በውስጥ ተልኮልን ጥያቄ ጠይቁት የተባለው እና በ18 ጃንዋሪ 18 ሀና ህይወቷ አልፏል ተብሎ ተነግሮ በ19 ሙዚቃ መፖሰት አይከብድም? በ18 ሰምተክ ነበር ኦልሬዲ ጃንዋሪ 18 ያን ቪዲዮ እኮ እኔ የለቀኩት እዛ ቦታ ላይ ቆርጬ ሸበካው ይኑር እዛ ላይ የዛን ቀን ይሁን የፖሰኩት ወይ በማግስቱ ይሁን ይሄን እኮ ነግሬሻለሁ እኮ የተለቀቀው ከዚህ ወቅት አልነገርከኝም። ዛሬ ነው የመጣልኝ። ግን የተነገረክ በ18 መሰለኝ ሀዘኑን የሰማከው የተባልክ ሞተች የተባልከው እኔ ቪዲዮውን እኮ ቪዲዮውን እንትን ያልኩት የቀረጽኩት የዛን ቀን ቆርጠን እንደተቀመጥን ነው። ገና ሳትሰማ ነው ወይስ ከሰማክ በኋላ ነው የፖስተው ቪዲዮ? እንግዲህ እሱን እኮ ነው የምልሽ። አሁን የዛኔ ሸበካ እንደዚህ ሳገኝ እለቃለሁ ቪዲዮ በመንገዴ ላይ ሲሄድ ሳላገኝ ደግሞ እንደዚሁ በማገኝበት ሰዓት ነው እለቃለሁ ያልኩሽ። ኦኬ እሺ ኦኬ ለቀኸው ፖስት አድርገው ሸበካ ያገኝ ይፖስት አይፖስት እርግጠኛ አልነበርክም ነው? አዎ ግን የተለቀቀው በ19 እንደዚህ ራሱን በቪዲዮ ቀን አላቅም ነበር። አንቺ ነሽ ነገርሽ ቀን አለው እሺ ቀኑን ተውና ከሰማክ በኋላ ነው ሳትሰማ ነው የለቀቅከው ሙዚቃው? ሳልሰማ ነው እንጂ ከዛም በኋላ እኮ እየቀረጽን መተናል እየለቀቅን። ኦኬ ጥሩ። ያንን ቪዲዮ ስትቀርጽ እዛ ቦታ ላይ ነበረች በህይወት ላንተ በሰዓቱ አልሰማህም ነበር? አዎ እየመጣች ትመጣለች ብለን እኮ ነው እየጠበቅን የነበረው እዛ ቦታ ላይ። ገና እየጠበቃችኋት ያለበት ቦታ ነው እሱ ቦታ? እሺ እናመሰግናለን። አልያ አስገቡኝ እያለ ነው ቁጥር እየጻፈ አግኝቼው ነበር። አዎ ይሄው ቦታ አለ ሳቡ። ማሜ የምትሉት ምንድነው? ማሜ ምን ያደርጋል እዚህ ውስጥ? ዋትስአፕ ግሩፕ ከፍተናል እኮ ግሩፑ ላይ የምትፈልገውን መልእክት አስቀምጥ ማሜ። ሳርቲስቲ ማሜን ሳቢ ማሜ ብለው ሊሞቱ ነው። እሺ ማሜ አበባችሁ በጣም ይወዱታል ማሜን። እሺ ማሜ አበባችሁ ስላስተላልፍና ለውጣ ሀቡዬ ሳሪ ትቀድመኝ ነበረች፣ ግን ሳሪም ስለምትቆይ ተስፍሽም ስላለ እንግዲህ በዚህ አጋጣሚ ሚኪ እንትን ብሎታል፣ ጠቅለል አድርጎታል። እኔ ደግሞ የምለው ምንድነው እነዚህ ልጆች ምናልባት የእንጀራ ጉዳይ ሆኖ አጋቾቹና እነዚህ ሽፍታ የሚባሉ ሽፍታ አይደሉም የታጠቁ ኃይሎች የራሱ ናቸው። የእንጀራ ጉዳይ ሆኖ እዛ ቦታ ሄደው የሰው ልጅን ምናልባት እንደ እንጀራ ከሆናቸው ማለት ነው የሰው ልጅን አግተው የሰው ልጆችን እንደዛ እያሰቃዩ እንጀራ ይሆነናል ብለው ነው የቀጠሉት። እነዚህ ሰዎች ደግሞ እህት አላቸው፣ ሚስት አላቸው። ሚስት ባይኖራቸው እንኳን እናት አለቻቸው። ስለዚህ ፕሊስ እነ ተክላይና የነ ተክላይ ምንድነው ምንሻዎችና መሪዎች እቺ ልጅ ልቀቋት፣ በህይወት አለች። ያቺ ልጅ ቅያሪ ያመጣችኋት ልጅ ከሰማይ የወረደች አይደለችም፣ ቅያሪ ናት እንጂ ከየትም ያመጣችኋት አይደለችም። እና ምሰሙይ ከሆነ ወንድሞቼ በቃ ከተነቃ ይቀራል፣ እንጀራችሁም እንዳይበላሽ በቃ ሲነቃ ይነቃል። ልቀቋት በመጨረሻ